እግዚአብሔር ጋር አካሄዱን ያደረገና ሰዎች ሊቋቋሙት የማይቻላቸውን ምስጢራት ተቀብሎ የመጣ ብቸኛው ሰው ነው። በዛን ዘመን እንደተናገሩት ከሆነ ወደ ሰማይ ሲወሰድ በሕይወት እያለ የነበረ ሲሆን መላእክቶች ወደ ሰማይ ከወሰዱት ከቀናት በኋላ ወደ ምድር ሲመለስ ደግሞ ዓይኖቹ ነበልባል እሳት አውጥተውና ያየውን ነገር ይመሰክራል። ማንም ስላልተረዳቸው ነገሮች ተናግሯል። ስለ ኪሩቤልና ሱራፌል፣ በመላእክት መካከል ስለነበረው ጦርነት፣ በምድር ላይ ስለሚመጣው ፍርድ፣ ኖህ መርከቡን ከመስራቱ ከረጅም ጊዜ አስቀድሞ እንኳን አስጠንቅቋል። ከሰዎች የተከለከሉ መጽሐፍትንና የተደበቁ ጽሑፎችን እንደጻፈ ይነገራል። ምክንያቱም የሰማይ ምስጢራትን፣ የወደቁ መላእክትን ስሞች እና ስለ ምድርና ሰማይ የምስረታ አቋቋም ያካትታሉ። እስከ ከዕለታት አንድ ቀን እስከማይመለስ ድረስ ተወስዷል። እናም ዳግመኛም ወደ ምድር ተመልሶ አልመጣም። እግዚአብሔር ሞትን እንዳያይ ያልፈቀደበት ምክንያት ከእንግዲህ እንደ ማንኛውም ሰው ስለማይቆጠርና የማይታየው እግዚአብሔርን የሰማ ደግሞ መልእክተኛም ስለሆነ ነው። ፊት ለፊት አይቶታል። ስለዚህ ነገር ለመናገር ኖሯል። በእግዚአብሔር የምታምኑ ከሆናችሁ አስተያየታችሁን ኮሜንት መስጫው ላይ አስቀምጡ።